ሰላም እንደምሰነበታችሁ። ስለ ቤተሰብ የጀመርነውን ትምህርት ዛሬ እንቀጥላለን። አጭር ጸሎት እንጸልይና ወደ ትምህርታችን እንሄዳለን። ቅዱስ እግዚአብሔር አባታችን እናመሰግንሃለን ስለዚህ ቀን፣ ደግሞም ጌታ ሆይ እንድታስተምረን በቃልህ የቃልህን መገለጥ እንድትሰጠን ሰምተንም ፍሬ የምናፈራበት ጸጋ እንድትሰጠን እንለምንሃለን በጌታችን በመድኃኒታችን በኢየሱስ ክርስቶስ። ባለፉት ትምህርቶቻችን ስለ ቤተሰብ ወሳኝነት አይተናል። እንደዚሁም ደግሞ የጋብቻን ትርጉም እያየን ነበረ። በዘፍጥረት መጽሐፍ ምዕራፍ 1 28 እና ምዕራፍ 2 ከ18 እስከ 25 ላይ ያለውን ሀሳብ ለማየት ሞክረናል። ዛሬ በዛው የጋብቻ ትርጉም ውስጥ ኤፌሶን ምዕራፍ 5 ከ21 እስከ 28 ያለውን ክፍል ለማየት እንሞክራለን። እንግዲህ የጋብቻ ትርጉም ለመከለስ ያልነው በዘፍጥረት 1 28 እንደዚሁም በ2:18 እስከ 25 መሰረት እግዚአብሔርን በማክበር ዋና ዓላማ በምድር ላይ በእግዚአብሔር የተሰጣቸውን ስራ ወይም የተፈጠሩበትን ዓላማ ለመፈጸም አንድ ወንድ ከአንዲት ሴት ጋር ብቻ ተጣምረው ወይም አንድ ሆነው በምድር ላይ የሚቆዩበትና በኤፌሶን 5 ከ21 እስከ 33 መሰረት በእግዚአብሔር በተሰጣቸው ድርሻ በመጣመር የክርስቶስንና የቤተ ክርስቲያንን ግንኙነት በማንጸባረቅ የሚኖሩበት በእግዚአብሔር የሚመሰረት ተቋም ነው። መጽሐፍ ቅዱሳዊ ትርጉም ይሄ ነው ብለናል። ስለዚህ ሁለቱን የመጽሐፍ ቅዱስ ክፍሎች አይተናል። ዛሬ የኤፌሶን ምዕራፍ 5 ከ21 እስከ 33 ላይ ያለውን እናያለን። እንግዲህ ስለ ጋብቻና ቤተሰብ ሰፋ ያለ ክፍል ያለው በመጽሐፍ ቅዱስ ላይ በእግዚአብሔር ቃል ላይ ዋነኛው ይሄ የኤፌሶን መልእክት ላይ ያለ ነው። በሌሎችም ቦታዎች ላይ ቢኖሩም ይሄ ግን ሰፊ የቤተሰብ ሕግጋት የተጻፉበት ስፍራ ነው። እንግዲህ ኤፌሶን 5 ከ21 ጀምሮ እስከ 33 ባለው ክፍል ላይ ይቀጥላል። የቤተሰብ በተለይ ባልና ሚስትን የሚመለከተው ምዕራፍ 5 ላይ ብቻ ነው። ከዛ በኋላ ምዕራፍ 6 ላይ ስለ ልጆች፣ ስለ ባሪያና ጌታ ወይም ሰራተኛና አሰሪ ይናገራል። የማህበረሰብ መጀመሪያው ሴሉ ባልና ሚስት ናቸው። ከዛ ልጆች፣ ከዛ ሰራተኛና አሰሪ እያለ ማህበረሰብ እንደሚገነባም የሚያሳይ ሀሳብ ነው እዚህ ኤፌሶን ላይ ያለው ማለት ነው። ስለዚህ መጀመሪያ የኤፌሶንን መልእክት አውዱን ስንመለከት ኤፌሶን ከምዕራፍ 1 እስከ 3 ድረስ እግዚአብሔር የሰጠንን ማንነት፣ አዲስ ማንነት፣ በጸጋው መዳናችንን፣ በሰማያዊ ስፍራ መቀመጣችንን፣ በክርስቶስ ሁሉን የመጠቅለል ዓላማ እግዚአብሔር እንዳለው እያንዳንዳችን እንመላለስበት ዘንድ የተዘጋጀ ስራ እንዳለን፣ ብዙና ልዩ ልዩ የእግዚአብሔር ጥበብ እንደሚገለጥ የሚናገር፣ በሰማያዊ ስፍራ መቀመጣችንን የሚናገር፣ መንፈሳዊ ማንነታችንን ጌታ ያደረገልንን የሚናገር ሲሆን ከ4 ጀምሮ ደግሞ እንዴት መኖር እንዳለብን በዚህ አዲስ ማንነት እንዴት በዚህ ምድር ላይ እንደምንኖር የሚናገር ክፍል ነው። በዚህ ክፍል ውስጥ እንግዲህ ይሄንን በሚናገርበት ሀሳብ ውስጥ ከአንደኛው እንዴት መኖር አለብን የሚለው አንደኛው ሀሳብ ከቤት ጀምሮ ያለ የእርስ በርስ መልካም ግንኙነት ወሳኝ እንደሆነ በኑሯችን ከእግዚአብሔር ጋር ባለን ግንኙነት የሚናገር ክፍል ነው እዚህ ላይ ያለው ማለት ነው። ስለዚህ ይሄንን በሚያሳይ መልኩ ቁጥር 21 ላይ በአዲሱ መደበኛ ትርጉም በደንብ ያብራራዋል። ለክርስቶስ ካላችሁ አክብሮታዊ ፍርሃት የተነሳ አንዳችሁ ለአንዳችሁ ተገዙ ይልና ሚስቶች ሆይ እያለ ይቀጥላል፣ ባሎች ሆይ እያለ ይቀጥላል ማለት ነው። ስለዚህ እቺ ቃል ቁጥር 21 ላይ ያለው የቀጣዩ የቤተሰብ ሕግጋት ቁልፍ ነው፣ መሰረታዊ ነው። እዚህ ላይ ትልቅ ትኩረት ልንሰጥ ይገባናል ማለት ነው። የሚጀምረው ለክርስቶስ ካላችሁ አክብሮታዊ ፍርሃት የተነሳ አንዳችሁ ለአንዳችሁ ተገዙ የሚል በአዲስ ኪዳን መጀመሪያ በተጻፈበት ቋንቋ ይሄ ለክርስቶስ ካላችሁ አክብሮታዊ ፍርሃት በክርስቶስ ፍርሃት የሚለው አንዳችሁ ለአንዳችሁ ተገዙ የሚለው ቃል ሀረግ ነው እዚህ ጋር ያለው። አንድ ቃል ነው ያለው። የቃሉም ሁፖታሱሜኖ የሚል የግሪክ ቃል ነው ያለው። በሰዋስው አገባቡ ፓርቲሲፕል ወይም ቨርባል አድጀክቲቭ የሚባል ቦዛ አንቀጽ የሚባል የግስ ባህሪ ያለው ግን ቅጽል ነው። እዚህ ላይ ዋና ግስ አለመኖሩ አንድ የሚያስተላልፍልን መልእክት አለ እና ይሄ ቦዛ አንቀጽ መሆኑ እርስ በርስ እየተገዛዛችሁ፣ ፓርቲሲፕል ማለት ወደ ግሱ ወደ ዋናው ድርጊት የሚመራ ቅጽል እንደማለት ነው እና አንዳችሁ ለአንዳችሁ እየተገዛችሁ የሚል ሀሳብ አለው። ግሱን የሚወስደው ከላይ ባሉት ቁጥሮች ምዕራፍ 5 ላይ በመንፈስ ቅዱስ ተሞሉ፣ ጥበበኞች ሁኑ፣ አስተውሉ፣ ሞኞች አትሁኑ፣ አመስግኑ ከሚለው ነው ዋና ግስ ያለው እዛ ጋር። ከዛ ምንድነው መጀመሪያ አንድ ሰው
በትዳር ውስጥ ከዚህ በፊት እንዳነሳ ነው እግዚአብሔርን ማክበር ነው ስላለን ሰው በመንፈስ ቅዱስ ቁጥጥር ስር ሲሆን በአግባቡ ሲኖር ከእግዚአብሔር ጋር ያለው ግንኙነት ሲስተካከል ነው ቀጥሎ ከቤተሰብ ጋር ያለው ትርጉም የሚኖረው ማለት ነው። ይህንንም ይሄ ክፍል ያሳያል። ስለዚህ ሰሚቲንግ ቱ ዋን አናዘር ወይም አንዱ ለአንዱ እየተገዛ የሚል የጋራ እርስ በርስ መገዛዛትን የሚያሳይ ነው። መጀመሪያ እንግዲህ ቁልፍ ቃል መሆኑን ይሄ ሀሳብ ቁጥር 21 ላይ ያለውን እናስተውል። አንዳችሁ ለአንዳችሁ ተገዙ የሚለውን። ሁለተኛው ዋናው ግስ ከላይ መንፈሳዊ ከመሆን በመንፈስ ቅዱስ ቁጥጥር ስር ከመሆን ጋር የተያያዘ እንደሆነ መንፈሳዊ ከመሆን እንደሚጀምር ይናገራል። ሰውም አዳምና ሔዋንም ችግር ውስጥ የገቡት ለእግዚአብሔር ያላቸውን መገዛት ሲያቆሙ ነው። ምድር ሁሉ የነሱ ሆነው መጋጨት ጀመሩ። ከፍጥረት ጋር መደበቅ፣ ትርምስ የተጀመረው ለእግዚአብሔር ያላቸውን መገዛት ሲያቆሙ። ስለዚህ እዚህ ጋም ሰው በመንፈስ ቅዱስ ቁጥጥር ስር ከሆነ ከእግዚአብሔር ጋር ከታረቀ በኋላ አሁን ለክርስቶስ ካላችሁ አክብሮታዊ ፍርሃት ወይም ዋናው ገዢ ክርስቶስ በሆነበት ቤት ውስጥ አንዳችሁ ለአንዳችሁ ተገዙ። ስለዚህ አንዱ ፈላጭ ቆራጭ ገዢ አይደለም ማለት ነው። ምን ማለት ነው? ዋናው ገዢ ክርስቶስ ነው። ለሱ ካለን አክብሮት የተነሳ አንዱ ለአንዱ ሰሚት ያደርጋል፣ አንዱ ለአንዱ ይገዛል ማለት ነው። እንዴት ነው እርስ በርስ መገዛዛት? ኢየሱስ ነው ዋና ገዢ የሚለውን ቁጥር 21 ላይ ያመለክታል ማለት ነው። ስለዚህ ወደ ቀደመው ክብራቸው ወደ ቀደመው ማንነታቸው የሚመልስ እንደሆነ ሰዎችን በእግዚአብሔር ቃል ላይ እናያለን። መንፈሳዊ ማንነታቸው ላይ እግዚአብሔርን ማክበራቸው ላይ ይሄ ትርጉም እንግዲህ ቀደም እንዳነሳ ነው በፊትም በነበሩት ትምህርቶቻችን እንዳነሳ ነው አብሮ እግዚአብሔርን ማክበር የሚለውን በግልጽ ያሳየናል ማለት ነው። በዚሁ ነጥብ ላይ የምናነሳው ሶስተኛው ነገር በመጽሐፍ ቅዱስ አመለካከት የስራ ድርሻ እንጂ የስብዕና መበላለጥ በሴቶችና በወንዶች መካከል የለም። አሁን አንዳችሁ ለአንዳችሁ ተገዙ ሲል የወንድ የበላይነት በኋላ ላይ ተገዙ ይላል። በስራ ድርሻ መሪ እንደሆነ እውቅና ይሰጠዋል ወንድን። ግን የስብዕና መበላለጥ በወንድና በሴት መካከል በመጽሐፍ ቅዱስ ላይ የለም። የወንድ የበላይነት የመጣው ከኃጢአት በኋላ ነው፣ ይታወቃል። ዘፍጥረት 3:16 ላይ ፍርድ ሲናገር ከኃጢአት በኋላ እግዚአብሔር ፈቃድሽ ወደ ባልሽ ይሆናል እርሱም ገዢሽ ይሆናል ብሎ የወንድ የበላይነት እንደሚመጣ ተናገር። ምጥን፣ እርግማንን፣ እነዚህን ነገሮች ኃጢአት ያመጣቸው እንግዲህ ኃጢአት ያመጣቸውን ችግሮች ደግሞ ክርስቶስ ሲመጣ የመዋጀት ስራ ስለሚሰራ አሁን ገዢ መሆኑ ፈቃዷ ወደ ባሏ የወንድ የበላይነት የሚለውን ክርስቶስ ሲመጣ በክርስቶስ አገዛዝ ስር ይስተካከላል ማለት ነው። ወደ ነበሩበት የመዋጀት ስራ እግዚአብሔር እንደሚሰራ የሚያሳይ ነው። ይሄ የወንድ የበላይነት እንደሌለ የሚያሳየው በጾታ ልዩነት አለ፣ የስራ ድርሻ ልዩነት አለ። በፊትም ከፍጥረት ጀምሮ ነበር፣ ወንድና ሴት ሆነው ነው የተፈጠሩት። ግን ይሄ ነገር እንደሌለ አዲስ ኪዳን ላይ ትኩረት እንደማይሰጠው የሚያሳየው ሌላው ገላትያ 3:28 ላይ ባሪያ የለም፣ ጨዋ የለም፣ ወንድ የለም፣ ሴት የለም፣ በክርስቶስ ሁሉ አንድ ነው እና ወደ ክርስቶስ አካል ውስጥ ሲገባ እግዚአብሔርን በክርስቶስ ማክበር እንጂ ይሄ ልዩነት የጾታ ልዩነት አንዱ የበላይ አንዱ የበታች የመሆኑ እንደተቀየረ የሚያሳይ ሀሳብን እናያለን። የመሪነት ድርሻ ግን በፊትም ነበረው። ዘፍጥረት 2:18 ላይ የሚመች ረዳት እንፍጠርለት የሚለው የወንድ የመሪነት ድርሻው ቀድሞም ነበር፣ ከዛ አሁንም ይቀጥላል። አሁን ተገዙ የሚለው ሁለተኛው በዚህ አውድ ስር ስለሆነ የሚተረጎመው ወንዱ የበላይ ስለሆነ ሳይሆን ድርሻው መሪ ነው። መሪነቱ ግን ሴቷን የበታች አያረጋትም፣ ሴቷ ረዳት መሆኗን ዝቅተኛ አያረጋትም። ይህንን በአግባቡ ማሰብ ወይም መገንዘብ ይገባናል። የትዳር ትርጉም እንዲገባን አብረን እግዚአብሔርን ማክበር የሚለው ነገር እንዲገባን በአንድ ምሳሌ ለመናገር እዚህ ጋር የብር ኖቶች ይዣለሁ። ይሄ 200 ብር ነው። ይሄኛው ደግሞ 100 ብር ሁለት ናቸው። ይሄ 200 ብር እና ይሄ ዝርዝር 200 ብር በዋጋ እኩል ናቸው፣ እኩል ስራ አላቸው፣ ግን የተለያዩ ናቸው የስራ ድርሻ። ሴቶቹ እንደዚህ እንደ ዝርዝሩ፣ ወንዶቹ እንደዚህ እንደ ድፍኑ ኖት ብንሆን ዋጋችን በእግዚአብሔር ፊት ቫሊዋችን እኩል ነው ማለት ነው። የመጽሐፍ ቅዱስ አስተሳሰብ ይሄ ነው። ሴትና ወንድ አይበላለጡም፣ ግን የስራ ድርሻችን የተለያየ ነው። በሰብዕና ግን ሴት አታንስም። ይሄ ታንሳለች የሚለው አስተሳሰብ ከኃጢአት በኋላ የመጣ እንደሆነ እንድንገነዘብ ያስፈልጋል። ከዛ በተጨማሪ የሚመች ረዳት የሚለው በአማርኛም ሆነ በእንግሊዝኛ ፊደሉ ረዳት የሚለው የበታች እውቀትም ኃይልም ጉልበትም ዝቅ ያለ የሚል ሀሳብ ነው ብዙ ጊዜ የሚያንጸባርቀው። ግን
ኤዘርኬንዶ የሚል የዕብራይስጥ ቃል ነው ለረዳት የተጠቀሰው። ይሄ ኤዘርኬንዶ የሚለው ረዳት፣ የሚመች ረዳት የምንለው ቃል በዕብራይስጥ 21 ጊዜ ያህል ሲጠቀስ የእግዚአብሔርን ረዳትነት ለመግለጽ 16 ጊዜ ያህል ውሏል። እግዚአብሔር ያነሰ ስለሆነ አይደለም የሚረዳው፣ ከሚረዳው በላይ ጉልበትና አቅም ስላለው ነው። 2 ጊዜ ሴትን ለመግለጽ ተጠቅሷል። 3 ጊዜ ደግሞ ወታደራዊ እርዳታን ለመግለጽ ተጠቅሷል። ስለዚህ አንድም ጊዜ ኤዘርኬንዶ የሚለው ቃል የበታችነትን የሚያሳይ ቃል አይደለም። ሄልፐር ወይም ረዳት የሚለው በአማርኛም ሆነ በእንግሊዝኛ ግን የበታችነትን ዝቅተኛነትን የሚያሳይ ግን በመጽሐፍ ቅዱስ የሴት ረዳትነት የስራ ድርሻዋን የሚያሳይ እንጂ የበታችነትን የሚያሳይ እንዳልሆነ እንድንገነዘብ ያስፈልጋል ማለት ነው። አዎ ሴት እናት ናት፣ እህት ናት፣ ሚስት ናት። የስራ ድርሻዋ ወንድ ራስና መሪ ሲሆን ሴት ደግሞ አካል ሆና ያንን የተሰጣቸውን ስራ ማስፈጸም እንደሆነ እናያለን። እዚህ ላይ እንደ 4ኛ ነጥብ የምናየው ሀሳብ ደካማ ፍጥረት ስለሆኑ በማስተዋል አብራችሁ ኑሩ የሚል በ1ኛ ጴጥሮስ ምዕራፍ 3:7 ላይ አለ። ይሄንን በመጠቀምም ሴቶችን ዝቅ የሚያደርግ አመለካከት መጽሐፍ ቅዱስ እንደሚያስተምር የሚያስቡ ሰዎች አሉ። ግን አይደለም። ደካማ ፍጥረት ስለሆኑ በማስተዋል አብራችሁ ኑሩ፣ ጸሎታችሁ እንዳይከለከል፣ አብረው የሕይወትን ጸጋ እንደሚወርሱ አውቃችሁ ይላል እና እንዲያውም ጸሎትን የሚያስከለክል አብረው የሕይወትን ጸጋ እንደሚወርሱ የሚያሳይ ነው። ምንድነው ደካማ ፍጥረት ስለሆኑ የሚለው ሀሳብ ስንል ይበልጥ አፈጣጠራቸውና ማንነታቸው ይበልጥ ጥንቃቄ ይፈልጋል። ስለዚህ ወንዶች እንክብካቤን፣ ጥንቃቄን ለሴቶች ይበልጥ አድርጉ እንዳትጎዱ የሚል፣ ጸሎታችሁ እንዳይከለከል፣ ችግር ውስጥ እንዳትገቡ ነው። የእነሱ ስራ ሁሉ አፌክትድ ይሆናል ማለት ነው። የፕላስቲክ ብርጭቆና የጠርሙስ የመስታወት የግላስ ብርጭቆ መሬት ላይ ብጥል ይሄ ብርጭቆው መስተዋቱ ይሰበራል ቶሎ፣ ፕላስቲኩ ደግሞ ላይሰበር ይችላል። ይሄ ማለት የብርጭቆ ዋጋ ከፕላስቲኩ ያንሳል ወይም ዝቅተኛ ነው ማለት አይደለም። የተሰራበት ሁኔታ አፈጣጠሩ ከፕላስቲኩ ይልቅ ጥንቃቄ ይፈልጋል ማለት ነው። ሴቶችም ባህሪያቸው እንደዚህ ነው። እግዚአብሔር ሲፈጥራቸው ሴንሲቲቭ አድርጎ ጥንቃቄ የሚፈልጉ አድርጎ ፈጥሯቸዋልና ወንዶች ደግሞ እንደ መሪ እንክብካቤ፣ መውደድ፣ ጥንቃቄ አድርጉ የሚል ነው እንጂ ዝቅተኛነትን የትኛውም የመጽሐፍ ቅዱስ ክፍል አያሳይም ማለት ነው። እንግዲህ ይህንን በምናስብበት ጊዜ መጽሐፍ ቅዱስ ላይ የጋብቻን ትርጉም ስናይ አብረን የእግዚአብሔርን ክብር ለመግለጥ አብረን እግዚአብሔርን ለማክበር የምናገባቸው ሚስቶች፣ ባሎች እኩል ዋጋ እንዳላቸው በስራችን ውስጥ እኩል ስፍራ እንዳላቸው መገንዘብ ይገባናል ማለት ነው። ከዛ ዋናው ገዢ እኛ ምንም እንኳን የመሪነት ኃላፊነት ቢሰጠንም ዋናው ገዢያችን ቤቱን የሚመራው ፈቃዱን የምናደርገው ክርስቶስ ነው። ለክርስቶስ ካለን አክብሮታዊ ፍርሃት የተነሳ አንዳችሁ ለአንዳችሁ ተገዙ ሲል የእግዚአብሔርን ሐሳብ ሚስት ካመጣች ወንድ ይገዛል ማለት ነው። ለምሳሌ የሳምሶን ሚስት መጀመሪያ ሳምሶን እንደሚወለድ ከእግዚአብሔር ራእይ የተቀበለችው እሷ ናት። ለባሏ ነገረችው፣ ባሏ ጸለየ፣ ድጋሚ መልአኩ መጣ። ከዛ ያንን ራእይ የተቀበለችውን ነገረችው። ለዛ ሐሳብ ሰሚት አደረጉ ማለት ነው ሁለቱም። በዮሴፍና በማርያም እጮኝነት ላይ ማርያም ክርስቶስን እንደምትወልድ በድንግልና ነገራት እግዚአብሔር። ስለዚህ ዋናው ባለ ራእይ ወይም የእግዚአብሔር ሐሳብ ሊፈጽምባት መጀመሪያ የተነገራት ቅድስት ማርያም ናት። ከዛ ለዮሴፍም እጮኛህን ለመውሰድ አትፍራ ተባለ። እጮኛውን ወሰደ። የበኩር ልጇን እስክትወልድ ድረስ አብረው እንደኖሩ እናያለን። ስለዚህ ያነሰ አያረጋቸውም ሴቶቹ። የእግዚአብሔር ሐሳብ ወደ ሴቶቹ ከመጣ ወንዱ አብሮ ይሰራል፣ ለክርስቶስ ስለሚገዛ የእግዚአብሔር ሐሳብ ከሆነ። በወንዱ በኩል ከመጣ ደግሞ ሴቷ አብራ ትሰራለች ማለት ነው። ይሄንን በጋራ እግዚአብሔርን ማክበር የሚለውን ነገር መጽሐፍ ቅዱሳችን ይነግረናል። እንግዲህ የመጀመሪያው ቁልፉ እርስ በርስ መገዛዛት በክርስቶስ ፍርሃት የሚለውን ከተገነዘብን ቀጥሎ ያለው ሚስቶች ወይ ባሎች የሚለው ትርጉም ይሰጠናል ማለት ነው በጋብቻ ውስጥ። ስለዚህ ይሄ ላላገቡም መርህ ይሆናል። በቀጣይ ትምህርቶች እናየዋለን። ከማግባታችንም በፊት ይህንን መርህ ይህንን ቴምፕሌት ይዘን ነው እንግዲህ በትዳር ጉዳይ የምንወስነው ማለት ነው። ስለዚህ በቀጣይ ትምህርቶች በዝርዝር እናየዋለን። ዛሬ ግን መሰረታዊ የሆነውን የወንድና የሴትን ድርሻ በክርስቶስ ፍርሃት አንዳችን ለአንዳችን መገዛት እንደሚገባን የሚያሰምርበትን ክፍል እናያለን። ያንን ቃል መሰረት በማድረግ ክርስቶስን የሚያንጸባርቅ ነው ትዳር ማለት ነው። እግዚአብሔር ይባርካችሁ። በቀጣይ ደግሞ እዚሁ ኤፌሶን ላይ ቆይተን ሌሎቹን ሀሳቦች
እንማራለን ማለት ነው። እግዚአብሔር አምላክ ይባርካል።